በጣም ነው ምስቅ መጀመሪያ ማለት ነው። ይቺ ልጅ ሀገሩን አንጫጫችው እኮ። አላህ አሰላሙ አለይኩም ወረህመቱላህ ወበረካቱ። ያ ጀማ እንዴት ናችሁ? እኔ ያለው አልሐምዱሊላህ አልሐምዱሊላህ። እናንተ እንዴት ናችሁ? እንዴት ነው ባያሌው ይላል ያገሬ ሰው። ይቺ ልጅ እስኪ ወላሂ አዘውጁን አሁን እንዳለ ሞላው ሴት እየወጣ ዘውጁን። አረ ሴቶቹ ላላ ብላችሁ አትወጥተው እንደ ወሌላ አለ ዘውጃችሁ እንጃላ አለ ዘውጃችሁ ግን አርተው ላላህ ነገሩት ላላህ ብላችሁ እንደው አላህ እንደው ሐስቢና አላህ ያመል ወኪሉ ለላዝም ላላህ አንድ ነገር ተናገራችሁ እንኳን ሶላት እየሰገዳችሁ እንኳን ቁርአን እየቀራችሁ እንደው አንድ ነገር ብትነግሩት ላላህ እንደው ወደ ኋላ ይልም ወላሂ እሱ ይሄለቀኝ ጌታ እያለ እንደው ላላህ ብላችሁ በሚዲያ ወጣችሁ ዘወጆና አትበሉ። እኔ አፈርኩኝ ለሴቶች ወላሂ እንደው በአረብ ሀገር ያለ ሴት ለቋል ነው የምንባል። አፈር ብሉ ወላሂ ላዚም እንዳትበሉ እናቴ ውድ እህቶቼ የኔ ማሮች ምን አረጋችሁ ወላሂ ለፍታችሁ ስንት እናት ቤተሰብ እለውጣለሁ ልጆችን አሳድጋለሁ እያላችሁ ወይ እንደው ምን አርጋችሁኝ እንደው ግን ለምዶብኝ ነው ወላሂ የገጠር ልጅ መቼም ይድፈሽ አፈር ነው የምንባባል። እና ማለት ነው ወደ ዋናው ነገሬ ስገባ ወደ ዋናው መልእክቴ ለማስተላለፍ የፈለኩት ነገር ስነግራችሁ ሴቶች አትውጡ በቃ እንዴ ዘውጁን እያላችሁ አትውጡ። ለምንድን ነው የምትወጡ? አፈርኩኝ አፈርኩ። ቅድምማ ደግሞ አንዷ ምን አለች መሰላችሁ? ቀለበቷን ቅርብ አደረገችና ለቀለበቷ አትጨነቁ እኛ አለን አለች። ደግሞ እኮ ጽፋ እኮ ነው ቀለበቱን ብቻ እኮ ብታቀርበው እኮ ችግር ጽፋ እኮ ነው ቀለበቱ እኛ አለን። ወላሂ ያጅብ ነው ላላ ብላችሁ ራሳችን አናዋርድ። ሴቶች ወንዶች ውጡ እስኪ አሁን በዚህ አጋጣሚ እስኪ ወንዶች ሴቶች የት ናችሁ ብሎ ይፈልጉን እስኪ። እንዴ ጊዜ ረካሽ ምን ነው ለምንድን ነው እኛ እንዴ ሴቶች እኮ በጣም እንጃ ቅንጭላታችን ማለት በጣም ምርጥና ከባድ እኮ ነው። ሴቶች ማለት በጣም ከባድ ነው ወላሂ። ስንቱን እንደው መጥፎ ወንድ ጅሉ ወንዱ ጓስንተን አስተካክለን የምንኖር እኮ ምርጥ ሴቶች እኮ ስንት አለን እኮ። ስለዚህ በሚዲያ ወጣችሁ ዘውጁን አትበሉ። ወርቅ የሆነው ጌታ አለ ለሱ ንገሩት። እሱ ያደርግልናል ሁሉን ነገር ስለሚያደርግልን ለእሱ ንገሩት። ለወርቁ ላላህ ጀነትን ይወፍቅ የለ እንዲ አላህ እንኳን ባል በቃ ላላህ ነገሩት። ወላሂ ላዝም በሚዲያ አትወጡ ሴቶች እንዳትወጡ። እንደው ሰሞኑን እንደው ጠቅላላ ሴቶች እንደው ዘውጁን አለ የዘውጃችሁ ኢንሻአላህ። እንደው አላህ ሙላችሁን የዘውጃችሁ ኢንሻአላህ። ግን አትውጡ ወንዶቹ እስኪ ይለምኑ ይውጡ። አሁን ስንት ወንድ ትዳር ያላዘ ስንት አለ አይደለ? ዝም ብሎ ስንቶችን ሴት እያማገጠ ከማን ስንት አለ ወላሂ ስንት አለ። ስንት ወንድ እኮ አለ
ያላገባ ስንት አለ። ይችኛዋማ እንደዚህ ናት፣ ይችማ እንደዚህ ናት፣ ይችማ እንደዚህ ናት እያለ ሴቶቹም ስንት አለ። ይሄማ እንደዚህ ነው፣ እሱን ሳልፈልገው መራቅ ደግሞ ያንን ለሬ ደግሞ ይሄኛውን ደግሞ እሱኛውን ደግሞ አዛኛው እንደዛ እያልን ነው እንጂ ወላሂ ሞልቷል እኮ ወላሂ ባል ሞልቷል። ወላሂ ላዚ ግን አትውጡ በሚዲያ በቃ። እንዲ አሁን እኮ ሁሉ የሁሉ ሀገር እኮ እንደዚህ አይልም እኮ እኔ እንጃ። ኧረ እንደው አፈርኩ እንደዛ። ኧረ ተው አትውጡ፣ ተው እንደዚህ አትበሉ፣ ተው። አሁን እኮ አረቦች ያውቁታል ይሄን ለምን እንትኑ ከላም የነሱ ስለሆነ ያውቁታል። እንደው ሁሉ ዘመኑ እንደዚህ እንደዚህ ነው የሚሉ እንደው ወይ ድላችን እንዳይሉ እንዴ እዚህ ቢላሽ ታረኝ እሱ እኮ አይሉም። እንደዚህ እንደው በስርዓት ነው የሚኖሩት። ወላሂ አትበሩ ፕሊስ፣ አትበሩ ወላሂ አትውጡ። አንበስ ጊዜ እንደዚህ እየነበር ቅድም ላርግ ስክሮል ሳደርገው ሴቷ ዘውጅ ለላይክ ብላችሁ ነው ግን የእውነት ባል የሌለ ሆኖ ነው ግን የእውነት ለላይክ ነው ወይ? ላይክ እኮ ሌላ ነገር ብትሰሩ እናደርጋችኋለን፣ ችግር የለውም። አትበሉ እንደዚህ የሚገርም ነገር ነው። አፍሬባቸዋለሁ የኔ ቆንጆ ቆነጃጅት የኢትዮጵያውያን ቆንጆ እኮ ነን፣ ቆንጆ እኮ ነን ወላሂ ኢትዮጵያውያን ወርቅ። ምናምር ያው አንዳንዶች ኑሮ ስላልተመቸን ነው እንጂ ወርቅ ነን ወላሂ ላዚም። በሚዲያ አትውጡ፣ እንደዚህ አገውኝ እያላችሁ አትውጡ። አሁን ሁሉ ከላሙን እነሱ ያውቁታል። ባይሆን ለእነሱ ደግሞ እንደዚህ ነው የሚውሙላቸው። እንደው ያላገቡ እንደው ሙላቸው ያላገቡ እንደ ባል የላቸውም እኮ ነው የምንባለው። ወደ ሲሳፈሩ ቆይ እንደ ተወላላ ብላችሁ አትውጡ፣ ተው አትውጡ። ለሱ ለአላህ ነገር ጀነትን ይሰጣል እኮ ወላሂ ላዚም። አላህ ምንም ነገር አይቸግረውም። ማር የሆነው ጌታችን ወላሂ ላዚም። እና ምንድን ነው ላችሁ የነበረ ሌላ አትውጡ ወንዶቹ፣ ይሄን ወንዶቹ ይውጡ ወንዶቹ ይጠይቁ። ስለዚህ አስተያየታችሁ እስኪ ጻፉ እናቶች። ላይ እንደው ሌላ ዝም ባትወጡ ደስ ይለኛል። እስኪ ታያችኋል። ይሄው ይሄን አረቦቹ ያውቁታል። ይችን ይሄን ያውቁታል። እና አትበሉ፣ አዘውጁ አትበሉ፣ አትውጡ፣ በሚዲያ አትውጡ። ወንዶች ለምንም ስንት ወንድ ሞልቷል እኮ ስንት ወንድ ወላሂ ያላገባ ስንት ወንድ አለ። አሁን ይሄን አረቦቹ ያነቡታል። ይሄ ይታያቸዋል። አትገርሙ ናችሁ። አላህ ልቦና ይስጠን ለሁላችንም። እናቴ ልብ ይስጠን። ልቦና ይስጠን አላህ ረህመተኛ ጌታ። አላህ ደግሞ ይዘውጃችሁ ኢንሻአላህ። ቢስሚላህ ረህማን ረሂም። አላህ ይዘውጃችሁ፣ አላህ ይዘውጃችሁ። ለላይ ክብራችሁ ከሆነም ላይክ ይስጣችሁ። ሌላ ምን እላለሁ እንግዲህ እናቴ
ላይክ ብላችሁ ግን ተጃጅላችኋል። ወላሂ ሌላ ቪዲዮ ሰርታችሁ ላይክ አድርጉትም ላይክ እናደርጋችሁ ነበረ። ለማንኛውም አሰላማ ሀባይቤ ወዳችኋል።